ህፃናት ልደት ማክበር የለባቸው በልደታቸው ቀን መቆረብ እኛ ማስተማር ከጀመርን በኋላ ህፃናት ላይ የዘረጋ ነው መስመር ልደት ማክበር አይገባም የሚለው ነው ለምን አሁን በጣም ሰው ኑሮ ተወደደ ይላል ኑሮ የሚያስወደደው ግን ራሱ ነው አሁን ችግሩን እየጠራ ችግሩ ሲመጣ ለምን ይሰቃያል ይጨነቃል ሰው በነገራችን ላይ ሰው ነው እየጠራ ያለው ኑሮ ውድነቱን ራሱ ይጠራል ራሱ መልሶ ደግሞ ይሰቃያል አሁን ይሄ ልጆች ልደት ማክበር ማለት ለአንድ ሰው 5 ልጆች ቢኖሩት ለአምስቱም በየአመቱ ሰርግ ያደርጋል ታዲያ ይሄ ኑሮ ተወደደ ብሎ ቢጮህ ማን ይሰማለታል አሁን ኢኮኖሚያዊ ክሳራም አለው አዎ ሰዎች ራሳቸው ችግሩን ፈጥረው ኑሮ ውድነቱን አምጥተው እንደገና ደግሞ ተወደደ ይላል በእኛ ምን አደረግነው ህፃናት ልደት ማክበር የለባቸው በልደታቸው ቀን መቆረብ የሚል ነው የኛው በልደታቸው ቀን ማስታወስ አይደል የተፈለገው ስለዚህ ታዲያ ድግስ አይደለም እኮ የሚያስፈልገው ስራ ነው ስለዚህ በልደታቸው ቀን እንዲቆሩ በዛች በቆረቡባት ቀን ደግሞ ለአንድ ድሃ ምሳ እንዲያበሉ አለቀ በቃ በልደቴ ቀን ለምን ይሄ ጾም ይውላል ብለው እንዲያስቡ በዛው ምን እየተማሩ ነው ለሌላ ማሰብን ማዘንን የልደታቸውን ቀን ጥቅም ላይ ያዋሏት አዎ እኔ ወደዚህ ዓለም የመጣሁባት ከጨለማ ወደ ብርሃን የተገኘሁባትን ቀን አስቤ ለድሃ ምሳውን አበላው በቃ ይሄን ነው የሚያስብ ያለበት ህፃን ሲያድግ ደግሞ ለብዙ ድሆች የሚያበላ ይሆናል ለብዙ ለተቸገሩ የሚያስብ ይሆናል ማለት ነው ይሄ ነው ወደ ቀጣይ ሲመጡ መልካም ነገር ነው ማለማመድ ያለብን እንጂ አሁን ላይ ዝም ብሎ ቤት ላይ ዝም ብሎ ኬክ በስማቸው እያጻፈ ምን እያደረገ ዝም ብሎ አዲስ ልብስ እየገዛ እንደያለ ሲያሳብድ ይውላል ታዲያ ነገ በቃ ይሄ ሲቀር በቃ ሰማይ ነካሉ ልጆች የሚበልጡ ደግሞ ልጆቹ ናቸው እንግዲህ ቀጥቶ ገስጾ ማስተዳደር አይችልም ስለዚህ በዚህ ሰዓት በቃ አላስፈላጊ ወጪዎችን ያወጣል እንዲህ እያለ ሲሰቃይ ይኖራል ይሄ ትምህርት የጎደለው